ለወረዳችን ለጎሪሳ ጊዮርጊስ ቀጥላ ሁለተኛዋ ቤተክርስቲያን ናት። ሁለተኛዋ ቤተክርስቲያን ከዚህ ቤተክርስቲያን እግዚአብሔር አምርቶ ተተክሏል። ላሎቹ አማራዊ ተዘራሪ ተተክሏል። ጊዮርጊስ ከዛ ወዲህ ተተክሏል። በዚህ የተባበቀን እንደዚሁ ደግሞ ሰብስባን የሚታወቁ ቦታችን ዘቤት ባይዛለች እንደዚህ ነገ ወደየቦታው ወደየስፍራቸው ይመለሳሉ። ለሁላችሁ እግዚአብሔር ራሱ የወጡት ይገባሉ፣ የጠፉት ይመለሳሉ፣ የተሰደዱት ይመለሳሉ። እመኑ። ክርስቲያንን ተስፋ ሁሉ ምክንያቱም እግዚአብሔርን የሚያምን ተስፋ አይቆርጥም። ሰው የሚሞተው ተስፋ የቆረጠለት ነው። ክርስቲያን በፍጹም ተስፋ አይቆርጥም። እቺ ዓለም ለእመቤታችን ተመችታለች፣ ተመችታታለች። አልተመቻትም። ቅድም በምን ታስተማሩ? እመቤታችን የኖረችው ስንት ዓመት ነው አላችሁ? ስንት ዓመት ነው አላችሁ? 64 ዓመት የኖረችባቸው ዕድሜዎች ሁሉ በሙሉ የመከራ ናቸው። ከእናት አባቷ ጋር የኖረችው 3 ዓመት፣ ከዛ በቤተ መቅደስ 12 ዓመት ቤተ መቅደስ ታጥፋለች አውጥተው። ከዛ ደግሞ እንደገና በቤተ ዮሴፍ 9 ወር ከ5 ቀን ቆየች። ከዛ በኋላ ከልጇ ጋር 7 ቀን 33 ዓመት ከ3 ቀን ቆየ። በመስቀሉ ስር ዮሐንስ ተቀብሯት 15 ዓመት። ይሄ ሁሉ የመከራ ነበር። ስለዚህ እቺ ዓለም ለእመቤታችን የተመቸች አልነበረችም። ነብዩ በነፍስሽ ሰይፍ አልፋል ስላላት እመቤታችን የሕይወትን ውሃ ክርስቶስን ውሃ ተቆምጣ ውሃ ሆናለች። ሰማያዊውን እንጀራ የሕይወትን ርስት ተበልቶ የሚያድነው የዘላለም ሕይወት የሆነውን ክርስቶስን በጀርባ እንጀራ ደግሞ ያበርታለች። ይቺ ዓለም መቼ ለእመቤታችን መች ሆነች? እኛን ሊያድነው ለመጣ ለክርስቶስ በሥጋ ለተገለጠው መቼ ዓለም ተስማማው? ስለዚህ ለእመቤታችን ዓለም ካልሆነችና ካልተመቸች ለእኛ ፍጹም የሆነ ምቾት ይሰማናል ብላችሁ ታምናላችሁ? ስለዚህ በምን ሳላችሁ ምን ተብሏል? መከራ አለባችሁ፣ ነገር ግን አይዟችሁ እኔ ዓለምን አሸንፌዋለሁና አይዟችሁ ተብለናል። ስለዚህ ክርስቲያኖች አይዟችሁ፣ ሰይጣን ይሸነፋል። ክርስቲያኖች እናንተም ታሸንፋላችሁ አምላካችሁ ማለት። ስለዚህ ዳዶ ቅድስት ማርያም ሳትፈናቀል ካህናቱ ቢሸሹም አገልግሎቷ ቢጎዳም ታቦታቱን በሚባባ ሰብስባ ዛሬ የወጡት ሁሉ ተመልሰው እነዚህ እንዳስተምረው ነበር ሊዘብሩት በዘብራ ከሌላ ስፍራ የመጡ ናቸው። አሁን ትንሽ የብርሃን ጭላንጭል እየታየ ነው። ለዓመት ደግሞ ያማረውን አይተን የሰመረውን ተመልክተን እግዚአብሔርን እንድናከብር አምላካችን በቸርነቱ ይርዳን። ስለዚህ ደግሞ አይዟችሁ። ቅድም በመምህሩ ትምህርት ውስጥ ሰምታችኋል። ታውፋኔ ላይ የተማረው ጉልበተኛ የእመቤታችንን ትንሣኤ ሊያስቀር ክብሯን ሊያስቀር ሞከረ። ነገር ግን ራሱ ተጎዳ። ሐዋርያቱ ለጊዜው ተበተኑ። ነገር ግን እልፍ አእላፍ ሆነው በዙ። እኛን የወለዱ ሐዋርያት ነቢያት ናቸው። ዛሬ ክፎች ሊወሩ ይችላሉ። ነገር ግን እግዚአብሔር ንስሐ እስኪገቡ ሰዓት ይሰጣቸዋል። ለሞን ጩፉ ከስተሊርተን ጋቢ ገዛ ዋቀና አረማ የሮ መዲቾች ጀሙሚቲ ከዋቀን ቃርቦ ማንተ ጋቢ ገዶ ተሰንረጅራ እግዚአብሔርን ይቅርታ ጠይቁ። ጩፉ በእጃችሁ ያለ ክፋታችሁን ተው፣ አይጠቅማችሁም። ወንድማችሁን አታሳቡ፣ ሕዝባችሁን አታፈናቅሉ፣ ሰው አትግደሉ፣ ደም አታምሱ። ምን ያደርግላችኋል? እናንተም ትሞታላችሁ። ይልለምቱ ነው ጋፍቶ ቆይኖነን ጋፍቶ ቆይናቀጣው ባንተስ ለመንቦች ሲና አንዲን ገቡጋ እግዚአብሔር ቆይኖናል። ምድሪቱ አልተጠበች። እኛ ወላተን እኛ ጸባተን እኛ እምነታተን እግዚአብሔርን አቃተሎ እንጂ እግዚአብሔር እኛ ለኛ የሚሰጠው ነገር አልተቸገረም። ዝናብ አጠጣች ታፈረ። ስለዚህ ክፎች ንስሐ ግቡ፣ ከእግዚአብሔር ጋር ተገናኙ፣ ከእግዚአብሔር ጋር ታረቁ። ለመናን ደግሞ በእምነት በርቱ፣ ጠንክሩ። ቅድም መምህር እንዳስተማረው ጧት እያሰበታ 2-3 ሰው ያለው ወገኖች አሁን በየቤታችን የምንቀመጥበት ጊዜ ነው። እግዚአብሔርን ሆነ ለምንበት ነው። ከእግዚአብሔር ጋር የምንገናኝበት ነው። እግዚአብሔርን ኃይል ነው።
መከታችን አድርገን እንንቆስ። ፈተናዎች ይመጣሉ ግን ይታለፋሉ። ፈተና ይታለፋል። ለምን ሳላችሁ ፈተና አለባችሁ። ነገር ግን ለእናንተ ከፈተናው ጋር መውጫው ምን ይልላችኋል ነው ያዘጋጅላችኋል። እግዚአብሔር መውጫውን ይምላችሁ። ስለዚህ በዚህ ቤተክርስቲያን የተደረገው ድንቅ ነው። አማኑኤል እዚህ ነው፣ እግዚአብሔር አብ እዚህ ነው፣ ጊዮርጊስ እዚህ ነው። ሁሉንም ነው የምናውቀው። እግዚአብሔር ይህንን ስላደረስ ሞት መሰከረ ነው። ለምን ከዚህ ጋር እያንዳንዱ ነገር ልንገራችሁ። ይሄ አካባቢ በጣም የተፈታ አካባቢ ነው። አምስት መቶ በላይ ህዝብ ተመላክቶ በአገር ያለው ያለን ተከታታይ ልብ ከቤት ያወጣን አደባባይ ነው። ዶክተር ላይ ለምን ማስራዘጠ የዛ ፕሮግራም ነበር። ይልቅ አባቱ አሁን ነው ላይ ሳመጣው የዞኑ አስተዳደር መጥተው እነዚህ ችግረኞች ከአባቶቻቸው ጋር ማገናኘት ይችላል። ዛሬ ከአባቶቻቸው ጋር ለብሳቸውን ያያልነበረም ችግራቸውን ያያልነበረም መከራቸውን ያያልነበረም ሊቀ ጳጳሱ 1 ሚሊዮን ብርና 100 ፍራሽ ይዘው የመጡት ልምላቸው አውዝ ነው። አንድ ሚሊዮን ብርና 2 ሺህ ለማበዝ አልገባም። ስለዚህ የተሰደዱት መጠኑ ይመለሳሉ። ይመለሳሉ። ስለዚህ እናንተም ለመቀበል ዝግጁ ናቸው አይደል? በማርያም ብሎ ያመራል። ዛሬ ስለ እግዚአብሔር እያደረገ ነው። ወራመዱ ላይ ጸባቀሱ እያለ ጸበል የሚያቀምስ ህዝብ ዛሬ መንደር ለመንደር ሲከራተል፣ ትናንትና ስለ ማርያም ስለ ጊዮርጊስ ብሎ የሚመጣውን እንደ ሰፍሮ የሚሰጠው ህዝብ ዛሬ ባትነዳ ስላለው ጨልፍነት እያለ የሚለምን ህዝብ ነው። ይሄ አንዱም ችግር እኛ ራሳችን ክርስቲያኖቹ አማኝ ሆነን ጠንካራ ያለመሆናችን። አንዳንድ ጊዜ ፍርሃታችንም ዝቅ ስላጣ ነው ዝም ብሎ አሁን ሁሉም አንዳንድ ፍጥረታት አለው ሲሆንላቸው ባይለጠል እንደዛፎን። ነገር ግን ሁላችን ስንት ጊዜ እንሞታለን? ስንቴ እንሞታለን? ስንቴ እንሞታለን? የዘመኑ ተጣኩ የበቁ ብቻ ስንቴ ነው ሞት? ወንሽ ሸሹ ሞታለን ነው ለጥላቲ ለጥላቲ ሰላማዊ ይሁን። እግዚአብሔርን እመን፣ እግዚአብሔርን እመን፣ በእግዚአብሔር ታመን፣ እግዚአብሔርን ይዘን እውነቱን ተከተል። ስለዚህ እግዚአብሔርን አምነን ጸንተን መኖር ይጠበቅብናል። ሎላ አምላካችን ይህን ዘመን ወደ ሰላም ወደ መልካም ወደ ፍቅር ይቀይርልን። ቅዱስ ፈቃዱ ይሆንልን። ዛሬ ነፋስ የዛሬው ማርያም ምናቀው ጋሙ የምጽት ከመስፋን ለዚህ ቪዲዮዎች ምጣቸው ዝመጣው። ስለዚህ ትልቅ ነገር ነው፣ ትልቅ ነው። ለበደው የወለደ ደመቀና ፈራለን። ካህናትም ከየስፍራው መጥተዋል። አሁን ትምህርቱን ተምረናል፣ ወንጌሉን ተሰብከናል፣ መልእክቱን አድምጠናል። ከዚህ በኋላ ብድግ ብለን ለእመቤታችን ለዛሬ ዓመት በሰላም እንድታደርሰን የተሰደዱ እንዲመለሱ የተዘጉት አብያተ ክርስቲያናት እንዲከፈቱ እነዚህ እዚህ የጠፉት ጽላቶች በየቦታቸው ገብተው እንዲቀደስ እንድታሳየን እግዚአብሔርን ለምነን መባ የምንሰጥበት ጊዜ ነው። እግዚአብሔር አምላክ ለሁላችንም መልካም ሐሳብ መልካም ልብ ሰጥቶ የጀመሩትን እንዲጨርሱ ይርዳቸው። በዚህ አገልግሎት ውስጥ እኔም ባላልፈው ይህንን ህዝብ በማገናኘት አሁን ያሉት የወረዳው አስተዳዳሪ ትልቅ ድርሻ ያላቸው ናቸው። እግዚአብሔር ያቆያችሁ በላቸው። ምክንያቱም እኛ ያገዙንን እንመርቃለን፣ እንባርካለን፣ የረገሙንን ደግሞ እንጸልይላቸዋለን ወደ መልካም እንዲመጡ።